ጤና ይስጥልኝ። እንኳን ወደ ግሎባል ዴይሊ ኒውስ ፖድካስት በሰላም መጣችሁ። የዛሬውን ቅዳሜ መጋቢት 27 ቀን 2018 ዓ.ም ማርች 7 2026 የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። እኔ ቤቲ ነኝ። በዛሬው አጫጭር ዜናዎቻችን የአድዋ ድል መታሰቢያ መላው የኢትዮጵያ ሕዝብ 130ኛውን የአድዋ ድል በዓል በታላቅ ድምቀት ማክበሩን ቀጥሏል። ፕሬዚዳንት ታዬ አጽቀሥላሴ በአዲስ አበባ በተካሄደው ስነ ስርዓት ላይ ተገኝተው የድሉን ታላቅነት ገልጸዋል። የጃፓን ድጋፍ የጃፓን መንግስት በሶማሌ ክልል በጎዴ ከተማ የፍራፍሬና አትክልት ገበያ ግንባታን ለመደገፍ የ$88,000 ስምምነት ተፈራርሟል። የቻይና ፊልም ፌስቲቫል በአዲስ አበባ ዩኒቨርሲቲ የቻይና ፊልም ፌስቲቫል በይፋ ተጀምሯል። ይህም በሁለቱ ሀገራት መካከል ያለውን ባህላዊ ትስስር ያጠናክራል ተብሏል። ዓለም አቀፍ ዜና በመካከለኛው ምስራቅ ያለው ውጥረት በማየሉ በኢራን ዋና ከተማ ቴህራን አቅራቢያ ፍንዳታዎች መሰማታቸው ተዘግቧል። አሁን ደግሞ ወደ ዋናው ዘገባችን እንለፍ። በዘንድሮው የ130ኛውን የአድዋ ድል በዓል አከባበር ላይ የኢትዮጵያ መንግስት የአድዋ ውርስ የሚለውን ትርክት ከባህር በር ጥያቄ ጋር በማያያዝ አዲስ ዲፕሎማሲያዊ አካሄድ እየተከተለ ይገኛል። ፕሬዚዳንት ታዬ አጽቀሥላሴ ባደረጉት ንግግር የኢትዮጵያ የባህር በር ፍላጎት ከሉዓላዊነትና ከታሪካዊ ውርስ ጋር የተቆራኘ መሆኑን አስምረውበታል። በሌላ በኩል ኢትዮጵያ ከሱዳን ጋር ያላትን ዲፕሎማሲያዊ ግንኙነት የሚፈታተኑ ጉዳዮች እየተከሰቱ ነው። የሱዳን አምባሳደር አዲስ አበባ በሚገኘው የውጭ ጉዳይ ሚኒስቴር ተጠርተው ሱዳን በኢትዮጵያ ላይ ያቀረበችውን የድሮን ጥቃት ክስ ኢትዮጵያ ውድቅ አድርጋለች። በተመሳሳይ ጊዜ የኢትዮጵያና የቱርክ ስትራቴጂካዊ ግንኙነት ወደ አዲስ ምዕራፍ መሸጋገሩና የንግድ ልውውጣቸውን ወደ $1 ቢሊዮን ለማሳደግ መስማማታቸው ለቀጠናው ኢኮኖሚ ትልቅ ተስፋ ሆኗል። የዛሬው የግሎባል ዴይሊ ኒውስ ፖድካስታችን ይዘት ይህንን ይመስል ነበር። አስተያየት ቃላችሁ በስፖቲፋይ ሚዲያ ገጾቻችን ላይ አጋሩን። ፖድካስታችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎችን በፍጥነት ያገኙ። እኔ ቤቲ ነበርኩ። ነገ በተመሳሳይ ሰዓት በሌላ መረጃ እስክንገናኝ ቸር ሰንብቱ።